እንዴት ነህ ማን? ሰላም ነው አለ። እንዴት ነው አለ? ምን ነው ሽብልክ ይሆናል? ተናገር እንጂ። ሰላም እንዴት ነህ? ኑሮ እንዴት ነው? ጥሩ። ምንድን ነው የንቅሳት? ምን አንተ ስነ ስርዓት የለም እንዴ? ምን አይነት ንቅሳት ነው? ያ አንድ ቀን ምን ይቅርታ አንድ ቀን አንድ ቀን ከሆነ ታቱ ነበርና ሰራው ምናምን። ያ ምን ብለን የሰራው? ያ በቃ it's all about Jesus ይላል። የኛው ደግሞ ያ እንደዛ ነበርኩኝ። I can't even look at you. አይን ላይ መመልከት አልችልም። stressful ታስሬ ነበር completely. My body ሰውነቴ፣ ድምጼ፣ ኢሞሽኔ completely locked because if I show up ለራሴ ከሆንኩኝ I'm gonna get bullied, rejected. So that voice ድምጿ ማለት ነው consistently 24 ሰዓት ነበረች. So I'm sorry. ይቅርታ ከጠየቀኝ if I think that I upset you ታቱ ስላደረኩኝ ይቅርታ በራሴ ሰውነት ይቅርታ። ጫማው ምንድነው? ይቅርታ በጣም you are so much scared kid going nowhere። በጣም ግን በብቻስቱን ደግሞ ድምፁ እንዴት ነበር? ምንድን ነበር የሚል? አተ ዝም ብለን እንበል ይመታል፣ ይሰርቃል፣ ልብስን ይሰርቃል። because I was ልብሴን እየሰጠሁኝ ነው ያደግኩት። ትንሽ ከሰፈራችን ማለት ነው በሀብት ትንሽ በለጥ ያለ ነበር። እሺ ሁሉም ሰው አይን ነበረው እኔ ላይ። ልጆቹ ጫማ ምናምን ሲፈልጉ they would wait for me እንትን ላይ ጫማዬን ይወስዳሉ፣ ልብሴን ምናምን። ለፋሚሊ ደግሞ አልናገርም፣ ከተናገርክ እንገድልሃለን ነው። so I held it in። ትምህርት ቤት ሲሄድ ደግሞ ምንድነው መምህሮቹ ጫማዬን ይመለከቱና ይሰድቡኛል። ምንድነው አንተ ስንት ገንዘብ የሌለው ተማሪ አለ፣ እነሱን ለማስደበር ነው። በዛ ነው የተባረርኩት ትምህርት ቤት ብዙ ጊዜ። ቤተሰብ ጠራ ነበርና ሰው አዶናይ መታየት የለበትም፣ አዶናይ ሊያምርበት አይገባም፣ አዶናይ ዝቅ መሄድ አለበት፣ መደበቅ አለበት። ለዛም ነው ካናዳ ያለው ለ2 ዓመት ምናምን የማታ ሽፍት ነው የሰራሁት። ቀን ሰው እንዳያይ ማለት ነው። የማታ ሰራለሁ። በቃ እንደ ጅብ ከሰተኛለህ። ይኸውልህ ናው ያደግክ ሰው ነህ። you can fight even ከፈለክ ማለት you can read books። ግን when ልጅ ሆነ እነዛ ቡሊ የሚያደርጉ ሰዎች እግዚአብሔር ነው የሚመስሉ ወይም ደግሞ በቃ መንግስት ነው የሚመስሉ። ኪዶን ምን አውትሳይድ እንዳለ ለቤት ነገር ማሳሰር እንደምትችል you don't know that because as a kid እኔ ራሱ በጣም ሰፈር አድርጌያለሁ እና እንደው ፊሊንጉ ታስታውሰው ወደ ኋላ ይሄድ ከምናምን sometimes እኔ ስለማየው ነው like I go በውስጥ ያለውን ህፃን ሳምሳምት ሄጃ ያለው። ለምሳሌ ትምህርት ቤት ለመሄድ ብዬ የዚህ ሰፈር ልጆች ወደ ትምህርት ቤት አያሳልፉኝ። አስታውሳለሁ አንዲት ልጅ መጣ። የክላሴ በጣም ቆንጆ ሴቶች ነበሩ። ሲመጡ እንግዲህ ብለው ጉንጭን ስሙ ምናምን ነው የሚቀመጡት። ፍቅረኛዬን ሳመ ብለው 18 ወንዶች ልጆች ጮጮች ናቸው እንዲሁ አሳደው ደብድቦኛል። I remember that። ገብቷል? That's a painful እና አንዳንዴ ከእግዚአብሔር ጋር ያጋጫል። ለምን እንድትል ያስብላል። ምክንያቱም ያኔ ምንም ቾይስ ስለሌለ ማለት ነው። so sometimes ወደ ኋላ ሄደ ፊል ታደርገዋል ያን ህፃን በጣም that's why inner child work አድርጌያለሁ በጣም so that I can heal ለማድረግ እሱን ፓርቴ ማለት ነው። I went make sure በጣም አድርጌ ሲዬ ማለት ነው አይቼዋለሁ clearly and that's how I transmute ማድረግ የቻልኩት የዛን እንደዛ ነው። inner child work ምንድነው ለማያውቁ ሰዎች እስቲ give them awareness። so basically it is ውስጣችን ሁላችንም ልጅ አለ። አድገናል፣ ጺም አለን፣ ይሆናል ያደግን እናጫውታለን ሁላችንም ማለት ነው። ግን የምታየው የ40 ዓመት እንዳለ ህፃን ነው ባይዘው እድሜውና ሰውነቱ ነው ብዙ ያለው እንጂ ትንጥዬ ህፃን አለ እኮ እንደዚህ የሚል የሚፈራ ማለት መቦረቅ የሚፈልግ አለ ውስጥ እሱ ይዙታል። እና it's about connecting with that okay ለካስ እኔ ህፃን ልጅ ነኝ። መስታወት ላይ የማየው እና የተነገረኝ ነው እየተከተልኩት ያለሁት። አንተ እድሜ እዚህ ስለደረሰ እንደዚህ አክት ማድረግ አለበት፣ ስነ ስርዓት እየተነገረ እናድጋለን። ኢነር ቻይልድ ወርክ ደግሞ እንዴት ነው የሚደረገው? ውስጣችን ላይ ያለው ህፃን ማለት ነው እሱን ማየት። አይንህን ትጨፍንና you can see him። ለምሳሌ የ4 ዓመት ሊሆን ይችላል፣ የ10 ዓመት፣ የ15፣ 20 ዓመት ከሱ ጋር አይን ለአይን መተያየት። okay what does he want to do? ምን ማድረግ ይፈልጋል አሁን? bro he wants to jump, he wants to like talk, he wants to sing። መዝፈን ይፈልጋል፣ አክት ማድረግ ይፈልጋል። በቃ ብዙ ማድረግ የሚፈልጋቸው ነገሮች አሉ and it's all about trying to connect with that personality። ከዛ ኮኔክት ለማድረግ ስትሞክር የሚያቆምህ የማይታይ መስታወት አለ ብሎክ። what is that block? ምንድነው? ኦኬ እኔ አሁን በጣም ፍቅረኛ ፈልጋለሁ ይሆናል በቃ ፍቅረኛዬን ይዤ ዴት መውጣት ፈልጋለሁ ይላል ያ ህፃን። ይህ እንግዲህ 40 ዓመት ሰውዬ ነው።
ሎክድ ገባ ሚስት መያዝ አልችልም ብሎ ያስባል። ህፃኑ ግን ያምናል እንደዛ። ብሎክ አለ። ሶ ብሎኳ ምንድን ነች? shit I remember የ20 ዓመት ልጅ እያለሁኝ ለካስ እቺን ልጅ ስላፈቀርኩኝ ከሰው ፊት ተስቆብኛል። በጣም ሪጀክት ያደረገችበት መንገድ I felt so embarrassed። ስለዚህ ህፃን ያ ውስጤ ላይ ያለው ህፃን በስነ ስርዓት አሁን እንዳፈቅር እየፈቀደልኝ አይደለም because እየፈራ ነው ያ ተመሳሳይ embarrassment እንዳይኖር። እቺ ታሪክ ማወቅህ ለራሱ ማለት ነው that's inner child work። then ትጽፈዋለህ you're aware of it now። አሁን ሌላ ሴት ሄደክ ለማወራት ስትሞክር you know it's not real because it's outside of the subconscious and it's in the conscious mind which is ማሰብ የምትችልበት። በጣም ይገርማል። ይሄ አሁን በሪሌሽንሺፕ አወራው ሰው ፊት ቆሞ ማውራት ሊሆን ይችላል፣ ሀብታም መሆን ሊሆን ይችላል፣ ቤት ውስጥ ጥሩ ዕቃ መግዛት ሊሆን ይችላል፣ ወደ እግዚአብሔር መቅረብ ሊሆን ይችላል። ብሎኮች አሉ በውስጣችን ብሎኬት ሆኖ በትክክለኛው ማንነታችንና በምንፈልገው ነገር መካከል ብሎክ የሆኑ ኢነርጂዎች አሉና እነሱን ኦቨርካም ማድረግ መቻል አለብን። አንዳንድ ጊዜ ሰዎቹ ይሄን ባለማወቅ ወደ ውጭ ይሄዳሉ። ፂም ያወጣሉ፣ ጡንቻ ያወጣሉ፣ ቤት ይገነባሉ፣ ስልጣን ይዛሉ። ግን ያ ህፃን ስላልታከመ በሄዱበት ቦታ በሙሉ በየባሩ፣ በየሆቴሉ፣ በየከተማው ላይፋቸውን ሲያበላሽ ታያለ። ሰዎችን ስታይ ያልታከመውን ህፃን ታያለ። ስፔሻሊ ሴሌብሪቲ የሆኑ ሰዎች ጋር፣ ባለሀብቶች ጋር፣ ፒፕል who've made it ብለን የምናስባቸው ሰዎች ጋር ውስጣቸው ሂል ካልተደረገ በጣም አሳፋሪ ነገር ሲያደርጉ ትመለከታለህ። definitely so overcome are fully no still but አሁን የሀብት ያልከውን ነገር ማለት ነው my biggest የገንዘብ ብሎክ አለብህ። በጣም ትልቁ ምንድነው ልጅ ያለው እንደነገርኩ የሀብታም ልጅ ነበርኩኝ። እሱ በመሆኔ በመምህር በተማሪዎች ጓደኞቼ እንዳለ ተጠቅመውብኛል። ሰው የሀብታም ልጅ ነህ ምናምን ሲሉኝ ማለት ነው አይደለሁም እናደዳለሁ። በቃ ዲፌንሲቭ ሆናለሁ። አይደለሁኝም ገንዘብ የሚባል ነገር የለንም ምናምን። ከዛ እያደግኩኝ ስመጣ ለካስ I'm afraid of being rich because ሀብታም መሆን it's being targeted። ሰው መጥቶ እኔን ያየኛል፣ ይሰርቁኛል፣ ይጠቁሙኛል whatever it is so ራሴን ሰብሳበቷጅ አደርጋለሁ and I'm working on that now። እሱ አሁን አንዳለ 60% ሂል አድርጌዋለሁ ብዬ አስባለሁ። 40% is there። የታዋቂነቱ attention seeking we all do it. I feel like እኔ አሁን attention seek አደርጋለሁ really not to fool people ሰዎችን ለመሸወድ ሳይሆን it's because ውስጤ ላይ ያለው ህፃን ማለት ነው he wants attention and I feel like ካስተዳደጌ ነው ከቤተሰብ ነው ሁላችንም አቴንሽን በስነ ስርዓት አላገኘንም። ሶ ያ ያላገኘሁት አቴንሽን I'm trying to get it from social media። አንዳንዴ አሁን ስጨፍር ምናምን ስታየኝ አቴንሽን ሲክ እያደረኩኝ ነው but ግማሹ it is I'm enjoying the song እየጨፈርኩኝ ነው ምናምን። ግማሹ ግን I'm like okay this will make me go viral it will make me go viral ታዋቂ ሆናለሁ like oh shit people are gonna like it and then post that and then ትነሳለህ ጠዋት ምናምን you see it 20,000 likes 30,000 likes what's next? You're back to normal again. I'm working on that now. What if you don't like it? 20,000 like Kalilis maybe what like 1,000 like or 3,000 like ይደብርሃል